አምለጠሽ ነበር ያዳየ ምንድነው ልትደፊ ነው ታለሽኝ ምንድነው ብደፋስ ከዛንዚባር ምን አመጣሽልኝ ዶልፊን በይ ታረጊ ነው ዶልፊን እንዴ ይበላል ዱለት ነው ዶልፊን አይበላም ሾው ነው ዝግ ነው ልጅ ደና ቦታ ልውሰድሽ ደና ቦታ ወሰጂ ቁርጥ ቤቱ ይታይሻላል እዛ ጋር ያበደ ጥሬ ያላችሁ እህል ብቻ አታስቢ ማታ እኮ ይርብሻል ተመልሶ አንቺ ምንም በእናትሽ ተወኝ እስኪ የሚቆይ ነገር አስቢ ለራስ ወድ ብቻ አታስቢ የሚቆይ ወይ መጣጥ ይሁን እንዴ ኧረ እሺ ሌላ ምንድነው እንግዲህ ጓደኛ ገደልም ይዞ ይገባል እንደዚህ የሚያምር ቤትም ይዟችሁ ይገባል የሚባለው ለካ እውነት ነው ያዳ እንግዲህ ሁሌ የራሴ ሱቅ ያስፈልገኛል የንግዱ ሱቅ እያልሽ አትዛችብኝ ዛሬ ቀኑ ደርሷል ቴምር ፕሮፐርቲስ ከግንቦት 12 እስከ 16 ልዩ የሆነ የንግድ ሱቆች ኤክስፖ አዘጋጅቷል ሳር ቤት ቫቲካን ጋር ሊያስረክብ ያዘጋጀውን መኖሪያ ቤትም ጎበኘን አየን ብለን ወጣን እላችኋል ቴምር ሪል ስቴት ዘንድሮ ከተመሰረተ 10ኛ ዓመቱን እያከበረ ያለ ካምፓኒ ነው ኮንስትራክሽን ካምፓኒውም ራሱ ቴምር ነው ምን ገነባውም ራሳችን ነን ኦልሞስት 10 ዓመታችን ነው ከተመሰረትን በዚህ 10 ዓመታቶች ውስጥ ከ7 በላይ የሚሆኑ ፕሮጀክቶችን ሰርተን አስረክበናል ይሄ ማለት ከ500 በላይ አባወራዎችን የቤትና የሱቅ ባለቤት አድርገናል ሌላኛው ደግሞ አስደናቂው ነገር ምንድነው ከነዚህ ካስረከብናቸው ቤቶች በላይ አሁን ላይ 1000 የሚሆኑ ቤትና ሱቆችን በድምራቸው 1000 የሚሆኑ በዚህ በ6 ወር ውስጥ ልናስረክብ ዝግጅታችንን ጨርሰናል ማለት ነው ካርታ አውጥተን ልናስረክብ ደንበኞቻችንን እየጠበቅን እንገኛለን አሁን ላይ ቴምር አክቲቭሊ እየሸጣቸው ያላቸው ሳይቶች በሳር ቤት ቡልጋሪያ አዋሬና ፒያሳ ገላን ላይ ነው የንግድ ሱቅና አፓርትመንቶችን ጨምሮ ማለት ነው እሺ ከሳር ቤት ሳይት ሲጀምር ሳር ቤት ሳይታችን የሚገኘው ሳር ቤት አደባባዩ ጋር ምናልባት ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ አዳምስ ሞል ሳር ቤት አደባባዩ ጋር ያለው አዳምስ ሞል አጠገብ ላይ ነው የሚገኘው እዛ ላይ ግራውንድ ፕላስ 23 የሆነ ህንጻ እየገነባን ነው ሚክስድ ዩዝ ቢልዲንግ ነው ህንጻችን ሚክስድ ዩዝ ማለት ኮሜርሻል የንግድ ሱቅና አፓርትመንቶችን የያዘ ማለት ነው ሶ አሁን ላይ ከረንትሊ ለሽያጭ አወጣን አፓርትመንት ቤቶችን ይሄን ይመስላል ለምሳሌ እዚህ ሳይት ላይ ባለ አንድ መኝታ አለን 76 ካሬ ሙሉ ክፍያ የሚሆነው የ76 ካሬ 9 ሚሊዮን 100 ሺህ ብር ነው ይሄ ቀስ ያላችሁ የምትከፍሉ ከሆነ ማለት ነው ሶ የ9 ሚሊዮን 100 ሺህ ብሩን አሁን ላይ የምትከፍሉት 20%ን 1 ሚሊዮን 800 ሺህ ብር 1.8 ሚሊዮን ብር ትከፍሉና ዘሪሜን የቀረውን ፓርት በ3 አመት ጊዜ ውስጥ ነው የምትከፍሉት በ3 አመት ጊዜ ውስጥ ያለ ምንም ዋጋ ጭማሪ ያለ ምንም ኮንስትራክሽን ማቴሪያል ቢጨምር ዶላር ቢጨምር ምንም አይነት ጭማሪ ሳናደርግባችሁ እቺኑ ፊክስድ አማውንቷን 9 ሚሊዮን 100 ሺህ ብር በ3 አመት ጊዜ ውስጥ ትከፍላላችሁ ማለት ነው አሁን የነገርኳችሁ ያው ባከፋፈል ስለሆነ ነው አሁን ላይ ግን 100% እንከፍላለን ካላችሁ አንድ የመክፈል የምትችሉ ከሆነ 30% ቅናሽ እናደርግላችኋለን ለምሳሌ አሁን ባለ አንድ መኝታ 9 ሚሊዮን 100 ሺህ ብር ማልኳችሁ አሁን ላይ 100% የምትከፍሉ ከሆነ 30% ቅናሽ እናደርግላችሁና 9 ሚሊዮን 100 ሺህ ብር የሆነው 30% ቅናሽ ተደርጎ ወደ 6 ሚሊዮን 300 ሺህ ብር ይወርዳል ማለት ነው 100% የምትከፍሉ ከሆነ ካልሆነ ደግሞ ቀስ ያላችሁ መክፈል ትችላላችሁ ወደ ባለ ሁለት መኝታ ስመጣ ባለ ሁለት መኝታ ደግሞ 100 ካሬ ያለን አሁን ምሳሌ 100 ካሬው ሙሉ ክፍያው 12 ሚሊዮን ብር ነው የሚሆነው ሶ የሱን 20% ቅድመ ክፍያ አሁን ላይ የምትከፍሉት 2 ሚሊዮን 400 ሺህ ብር ከዛ 20% ትከፍሉና ቀሪውን 80% በ3 አመት በተመሳሳይ ዘና ያላችሁ ትከፍላላችሁ ማለት ነው ኖ አሁን ላይ 100% ከፍለን 30% ቅናሽ እንጠቀማለን ካላችሁ 12 ሚሊዮን ብር የነበረውን ቤት 30% ቅናሽ አድርገንላችሁ ወደ 8 ሚሊዮን 400 ሺህ ብር ይወርዳል ማለት ነው ይሄ አሁን ላይ 100% የምትከፍሉ ከሆነ ሌላኛው ደግሞ ባለ 3 መኝታ ነው ባለ 3 መኝታው 136 ካሬ ያለን እሱን ቀስ ያላችሁ ዘና ያላችሁ የምትከፍሉ ከሆነ ሙሉ ክፍያ 16 ሚሊዮን 300 ሺህ ብር ይሆንና አሁን ላይ የሱን 20% የምትከፍሉት 3 ሚሊዮን 200 ሺህ ብር ነው ቀሪው 80% በ3 አመት ጊዜ ውስጥ እንደ ባለ አንድና እንደ ባለ ሁለት መኝታዎቹ ዘና ያላችሁ ለቀቅ ባለ ያከፋፈል መንገድ ያለ ምንም ወለድ ያለ ምንም ዋጋ ጭማሪ ትከፍላላችሁ ማለት ነው 16 ሚሊዮን 300 ሺህ ብር የነበረው 30% ቅናሽ እናደርግላችሁና ወደ 11 ሚሊዮን 300 ሺህ ብር ዲስካውንት ይወርዳል ማለት ነው 100% የምትከፍሉ ከሆነ ሶ ብዙ አይነት ኦፕሽን አላችሁ አንድ 20% ቅድመ ክፍያ ከፍላችሁ ቀሪውን ዘና ያላችሁ ያለ ምንም ዋጋ ጭማሪ በ3 አመት መክፈል ሁለተኛው ደግሞ አሁን ላይ 100% ከፍላችሁ 30% ዲስካውንት መጠቀም ማለት ነው ትልቅ ኦፈር ነው ይሄ 30% ስፔሻሊ እጃችሁ ላይ ካሽ ካላችሁ ትልቅ ኦፈር ነው ብያስባለሁ ቦታው ምንም ነገር ያስፈልገውም ሳር ቤት አይደለ ሳር ቤት አደባባይ ነው ፕላስ ምንም ከመንገድ ገባ ያለም አይደለም ኤግዛክት አደባባዩ አዳምስ ሞል አጠገብ ነው የሚገኘው ሰው ለመኖሪያም ለኢንቨስትመንትም በጣም ምቹ ነው አንድ በአንድ ነው
ለመኖሪያው ምሳሌ እዚህ ቦታ ላይ ገዝቼ ልኑር ብትሉ ለትራንስፖርቴሽን ለሜክሲኮ ለቦሌ ኤቭሪዌር በጣም ቅርብ የሆነ ቦታ ነው። ፕላስ ትልልቅ ሞሎች አሉ እዛ አካባቢ ብዙ ሰው ለመኖር የሚመርጥበት ልጆች ለማሳደግ ኢንተርናሽናል ስኩሎች አሉ። በቅርብ ርቀት የሃይማኖት ተቋማት አሉ፣ የሕክምና ተቋማት፣ ትልልቅ ሆስፒታሎች አሉ። ሶ በጣም ሴፍ ነው ለመኖሪያም ልጆች ለማሳደግም የሚሆን ቦታ ነው ሳር ቤት። አስ ኢንቨስትመንት ካሰባችሁት ደግሞ ሳር ቤት ላይ በዶላር ነው ሬንት የሚደረገው። $2000 በላይ ነው ሬንት የሚደረገው አንድ አፓርትመንት ማለት ነው። ምክንያቱም የአፍሪካ ህብረት ዋና መቀመጫው ሳር ቤት ላይ ነው ያለው፣ አፍሪካን ዩኒየን ማለት ነው። እሱ አለ፣ ትልልቅ ኤምባሲዎች አሉ። አራውንድ ሳር ቤት ብቻ በጣም ብዙ ትልልቅ ኤምባሲዎች አሉ፣ ሳር ቤትና ገብርኤልን ይዞ። ብዙ ፎሬነሮች ለመኖር ይመርጣሉ፣ ብዙ ዲፕሎማቶች ለመኖር ይመርጧታል። እና ሬንት ራሱ $2000 በላይ ነው። እዚህ ሳይት ላይ እንደው መኖሪያ ባታስቡ እንኳን ባንኖርበት እንደው አስ ኢንቨስትመንት ስፔሻሊ ዲያስፖራዎች ይሄን ቪዲዮ እያያችሁ ያላችሁት አስ ኢንቨስትመንት ቤት ጭንቅላታችሁ ላይ መግዛት እያሰባችሁ ከሆነ ፎር ሹር ሆነስትሊ ነው ማወራችሁ ከዚህ የተሻለ ሳይት የትም አታገኙ። ምክንያቱም ከ2-3 ዓመት በኋላ ቤታችሁ አልቆ በዶላር ነው ሬንት የምታደርጉት። ገስታውስም ብታደርጉት ፈርኒሽድ አድርጋችሁ እንዲሁ እንዳለን ብታከራዩት ፕሮፊቴብል ነው የምትሆኑት። አሁን የገዛችሁበትን ዋጋ በአጭር ጊዜ መመለስ ይችላል። በነገራችን ላይ ኢንቨስትመንት ላይ መጠንቀቅ አለባችሁ። በዶላርና በብር የሚከራይ ቦታ በጣም ልዩነት አለው። ሳር ቤት ነው፣ ምንም ነገር ያስፈልገው ከዚህ የተሻለ ሎኬሽን ይኖራል ብዬ አላስብም እኔ ፐርሰናሊ። እሺ መልካም። ይሄ ፕሮጀክት መረከቢያ ጊዜው 3 ዓመት ነው እንዳልኳችሁ ነው። መጀመሪያ እንዳወራሁት ኮሊደር ልማት ላይ የሚገኝ ፕሮጀክት ስለሆነ ኮንስትራክሽኑም ሌት መሆን አይችልም። ምክንያቱም መንግስትም ኮሊደር ልማት ላይ የሚሰሩ ፕሮጀክቶች በተባለላቸው ጊዜ ኦን ታይም ተሰርተው ማለቅ አለባቸው የሚል ህግ ስላለው ሌትም እንሁን እንኳን ብንል ሌት መሆን አንችልም። ፕላስ ደግሞ እኛ ቴምሮች ካለን ባክግራውንድ እስካሁን ያስረከብናቸውን ፕሮጀክቶች በላቀ ጥራትና ፍጥነት ቃላችንን ጠብቀን ያስረከብነው። ፕሮጀክቱን በ3 ዓመት ጊዜ ውስጥ ዴሊቨር እናደርጋለን ማለት ነው። እሺ መልካም። ይሄን ሳይት መግዛት የምትፈልጉ ደንበኞቻችን ስልካችንን እናስቀምጣለን። በዋትስአፕ በቴሌግራም እንዲሁም ቀጥታ በመደወል መግዛት ትችላላችሁ። አገር ውስጥ ያላችሁ ደንበኞቻችን ቢሮአችን በመምጣት ደውላችሁ ቢሮአችን በመምጣት መረጃውን በመውሰድ ይሄን ሳይት መግዛት ትችላላችሁ። ሀገር ውጭ ያላችሁ ደንበኞቻችን ግን አንድ በተወካይ በኩል መጨረስ ትችላላችሁ። ተወካይ የሌላችሁ ሰዎች ደግሞ ኢዝሊ ባላችሁበት ኢንፎርሜሽን ፕሮቫይድ እናደርጋችኋለን። የሚያስፈልጉ ሌጋል ዶክመንቶችን እንልክላችኋለን። አስፈላጊ ከሆነ ሳይቱን በቪዲዮ ኮል እናሳያችሁና ካመናችሁበት እዛው ባላችሁበት ሆናችሁ በዲኤችኤል ውሉን ተፈራርመን መጨረስ ትችላላችሁ ማለት ነው። በነገራችን ላይ ሳር ቤትን አወራሁኝ እንጂ እንዳልኳችሁ ቡልጋሪያ አፍሪካ ህብረት ጀርባ ነጃሺ መስጂድ ፊት ለፊት ላይም አለን ከ5,400,000 ብር ሙሉ ክፍያ ጀምሮ አፓርትመንቶች፣ የንግድ ሱቆች ደግሞ ከ900,000 ብር ቅድመ ክፍያ ጀምሮ አለ። ሳር ቤት ብቻ ሳይሆን የተለያዩ ቦታዎች ላይ አማራጮች አላችሁ ማለት ነው። ያው ከእናንተ የሚጠበቀው ስልካችን ላይ በመደወል ኢንፎርሜሽን መውሰድና መግዛት ነው። በመጨረሻም እንግዲህ የአፍሪካ ህብረት ዋና መቀመጫ የሆነችው የብዙ ኤምባሲዎች መገኛ የሆነችው ብዙ ዲፕሎማቶች ፎሬነሮች ለመኖር የሚመርጡባት ሳር ቤት አደባባዩ ጋር ኦልሞስት አፓርትመንት ቤቶችን ከ6,300,000 ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን እኛ ቴምር ፕሮፐርቲዎች። ቤት ለመግዛት እያሰበላለ ወዳጃችሁ፣ ዘመዳችሁ፣ ጓደኛችሁ ሼር አድርጉ። ሆነስትሊ ከዚህ የተሻለ ሎኬሽን የትም አታገኙ። ከታማኙ በቃሉ ሰርቶ ከሚያስረክበው በጥራት ከሚገነባው ሪል ስቴት ቤት በመግዛት እንግዲህ ተጠቃሚ ሁኑ ነው የምለው። ለነበረኝ ቆይታ አመሰግናለሁ።